ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 44 ትምህርት ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ እጅግ አስፈላጊ ትምህርት ነው ይዤላችሁ የመጣሁት። ስላለፈ ነገር የሆነ ነገር እንደዚህ አድርገህ ነበር እያልን ከሰዎች ጋር እንዴት ስላለፈ ነገር መጠያየቅ እንደምንችል፣ ያለፈን ነገር እንዴት ነው የምንጠይቀው፣ ከሰዎች ጋር እንዴት ነው መግባባት የምንችለው፣ እንዴት ነው መመለስ የምንችለው የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። በአጠቃላይ ስላለፈ ነገር እንዴት በቀላል መንገድ መግለጽ እንችላለን የሚለውን ትምህርት ነው ይዤላችሁ የመጣሁት ማለት ነው። ስለዚህ እጅግ አስፈላጊ ትምህርት ነው። ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እኛንም አበረታቱን ማለት ነው። እንዲሁም ኦንላይን ለማለት ፈልጉ ቤተሰቦች ደግሞ በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዘኛ፣ ሂሳብ ከመሰረቱ መማር የምፈልጉ ቤተሰቦች ደውላችሁ አናግሩኝ። በማንኛውም ሰዓት እያስተማርን ስለምንገኝ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር እንደምታዩት መጀመሪያ እንዴት እናንብብ፣ ከዛ ትርጉሙንስ ምን ብለን መመለስ አለብን፣ እንዲሁም የሆነ ሰው እንደዚህ ቢጠይቀንስ እኛስ ምን ብለን መመለስ እንችላለን የሚለውን አንድ ባንድ እናያለን ማለት ነው። ስለዚህ እዚህ ጋር WHN እንደማንበብ ነው አልኳችሁ። እንደ ዋ ቲን ት ብላችሁ ማንበብ ዋት ከዛስ ዲአይን ዲ ድን ድ ዲድ ዋይኦዩን ዩ ብለን ማንበብ ኢን ኢ ብለን ማንበብ ኤን አናነባትም። ምክንያቱም ነግራችኋለሁ፣ ሁሌንም ነግራችሁ ምንድነው ሁለት አናባቢዎች ናቸው በአንድ ላይ መጡ አይደለ? ኢና ኤ ሁለት አናባቢ ናቸው። ስለዚህ በአንድ ላይ ከመጡባችሁ የመጀመሪያውን አንብባችሁ ቀጥሎ ያለውን ሳይለንት ታደርጋላችሁ። ኢን ኢት እንደ ኤ ማንበብ ነው። ቲን እንደ ት። ኢት ዋት ዲድ ዩ ኢት ምን ማለት ነው? ምን በላሽ ስንል ምን ላለን ማለት ነው? ዋት ዱ ዩ ኢት። አሁን ይሄ ድርጊቱ ምንድነው? የበፊት ነው ማለት ያለፈ ነው አይደለ? ያለፈ ነው። ስለዚህ ያለፈ ቢሆን አሁን እዚህ ጋር ዲድ ነው ያለፈ መሆኑን የሚገልጽልን። ዲድ ከሆነ የዱ ፓስት ስለሆነ የዱ ፓስት ማን ነው? ዲድ ነው። ስለዚህ ዱ አሁን እዚህ ጋር በዲድ ቦታ ዱ ቢኖር ኑሮ ምንድን ነበር? ምን ነው? ዋት ዱ ዩ ኢት ምን ትበላለህ ነበር የሚሆነው። ምን ትበላለህ ገና አልበላም ማለት ነው። ወይም ምን መብላት ትፈልጋለህ ስንል ዋት ዱ ዩ ኢት ምን ትበላለህ እያልን ነው። እዚህ ጋር ግን ዋት ዲድ ካልን ዲድ የሚለው ምንድን ነው? ፓስት ነው፣ ያለፈ ነው። ስለዚህ ዲድ የምትለው ላለፈ ድርጊት ነው የምንጠቀሙ ማለት ነው። ዲድ ስለዚህ ዋት ዲድ ዩ ኢት ምንድን ይሆናል ማለት ነው? ምን በላህ ይሆናል። ከዛ መልሳችን ምን ሊሆን ይችላል? አይ አልን አይ። ከዛስ ኤን እንደ ኤ ማንበብ፣ ቲኤን ት ብለን ማንበብ፣ ኤት አርአይን ራይ ብለን ማንበብ፣ ሲኢን ስ ብለን ማንበብ፣ ራይስ አይ ኤት ራይስ ምን ማለት ነው? ሩዝ በላሁ ብለን በቀላሉ መመለስ ቻልን ማለት ነው። እዚህ ጋር ምንድነው ኤት ምንድነው? እዚህ ጋር ኢት እዚህ ጋር አሁን ፓስቱ የሆነው ፓስት በምን ነው የምናውቀው ካላችሁኝ ቺ ፓስት ነች። ኤት ናት የምትለው ኤት የማን ፓስት ነች? ኢት መብላት ነው አይደለ? ኢት ስለዚህ ፓስቱ ሲሆን ደግሞ በልቻለሁ ነው የሚሆነው። ስለዚህ ኢት የሚለው ፓስቱ ኤት ነው። ኤት ብለን የምናነባትችን ኤት ከሆነ ኦልሬዲ በልቻለሁ፣ በልተን ከጨረስን በኋላ በልቻለሁ ስትሉ ነው ስለበላችሁት ነገር። ስለዚህ አይ ኤት ራይስ ማለት ምንድን ነው? ሩዝ አይደለ? ሩዝ። ስለዚህ አይ ኤት ራይስ ምን ማለት ነው? ሩዝ በላሁ ብለን በቀላሉ መለስን ማለት ነው። ያ ኤስ ምን ይላል? WHOን ሁ ብለን ማንበብ ሁ አለን። ሁ ዳብሊው አትነበብም እዚህ ጋር ሳይለንት ነች። ሁ ዲአይን ዲ ብለን ማንበብ ዲን ዲድ ዋይኦዩን ዩ ብለን ማንበብ ዩ። ከዛስ ኤምኤን ሚ ብለን ማንበብ፣ ቲን ት ብለን ማንበብ፣ ሜት ሁ ዲድ ዩ ሚት ምን ማለት ነው? ማንን ነው ያገኘኸው ወይም ማንን ነው ያገኘሽው ስንል ምን አለን ማለት ነው? ሁ ዲድ ዩ ሚት ማንን ነው ያገኘኸው ወይም ማንን ነው ያገኘሽው ስንል ሁድ ዲድ ዩ ሚት ሁ ማለት ምን ማለት ነው? ለሰዎች ማን ነው ማናት ለማለት ስንፈልግ ሁ እንላለን ማለት ነው። ሁ ምንድን ነው አልኳችሁ? ማን ነው ወይም ማናት።
እዚህ ጋር ዲድ ሚላል አይደል? ዲድ ማለት ደግሞ እንደነገርኳችሁ ያለፈ ፓስት ነው ወይም ተደርጓል ስላለፈ ነገር ነው የምንገልጸው ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ። ሚት ማለት ደግሞ ምንድነው? መገናኘት። ስለዚህ ሁ ማን ነው? ዲድ ዩ ሚት ማንን ያገኘኸው ወይም ያገኘሽው እንደማለት ይሆናል ማለት ነው። ከዛ መልሳችሁ ምን ሊሆን ይችላል? አይን አይ ብለን ማንበብ፣ ኤምኤን ሜ፣ ቲን ት፣ ሜት፣ ኤምአይን ማይ፣ ኤፍን ፍ፣ አራይን ሬ፣ ኤንን ን፣ ዲን ድ ብለን ማንበብ ፍሬንድ። ስለዚህ በአንድ ላይ ምን ይሆናል? አይ ሜት ማይ ፍሬንድ። አይ ሜት ማይ ፍሬንድ ምን ማለት ነው? ጓደኛዬን አገኘሁት ወይም ጓደኛዬን አገኘዋት ብለን መለስን ማለት ነው በቀላሉ። ማንን አገኘኸው? አይ ሜት። እዚህ ጋር ሚት የሚለው ምንድነው? ገና ማለት ቨርብ ነው ግን ፓስት አይደለም። የሚት ፓስት ማን ነው? ሜት ይሆናል። ይሄ መገናኘት ነው አይደለ? እቺ ደግሞ አገኘሁ ለማለት ተገናኘን ለማለት ኦልሬዲ ከተገናኘን በኋላ የምንጠቀመው ነው ማለት ነው። ስለዚህ አይ ሚት ኦልሬዲ ምንድነው ማለት አግኝቻለሁ እያልን ነው ማለት። አይ ሚት ማይ ማንን? የኔን ፍሬንድ ጓደኛዬ። ስለዚህ አይ ሚት ማይ ፍሬንድ ጓደኛዬን አገኘሁ ወይም አገኘኋት ብለን መለስን ማለት ነው። ያ እዚህ ጋርስ ዲአይን ዲንድ ዲድ ዋይ ኦዩን ዩ ብለን ማንበብ፣ ሲኦን ኮ ብለን ማንበብ፣ ኤልን ል ብለን ማንበብ፣ ኮል ኤምኤን ሚ ብለን ማንበብ። ዲድ ዩ ኮል ሚ ደወልክልኝ፣ ደውለህልኝ ነበር ወይም ደውለሽልኝ ነበር ለማለት ስንፈልግ ምን እንላለን ማለት ነው? ዲድ ዩ ኮል ሚ። ዲድ ማለት ምንድን ነው እያችኋለሁ? ላለፈ ነገር። ስለዚህ ደውለህልኝ ነበር ደውሉለታል ማለት ነው። ስለዚህ ያን እየጠየቀን አልፏል። ስለዚህ ዲድ ዩ ኮል ሚ ደውለህልኝ ነበር። ኮል ሚ ማለት ደውልልኝ። ዩ ኮል ሚ ደውለህልኝ ነበር ጥያቄ ሲሆን ዲድ ዩ ኮል ሚ ደውለህልኝ ነበር ይሆናል ማለት ነው። ከዛስ የስ አልን። የስ አይ ሲኤን ኮ ብለን ማንበብ ነው። ኤልን ል ዲንድ ኮልድ ዋይ ኦዩን ዩ ብለን ማንበብ። የስ አይ ኮልድ ዩ ምን ማለት ነው? አዎ ደውዬልህ ነበር። አዎ ደውዬልሃለሁ ስትሉ እንዳላችሁ የስ አይ ኮልድ አሁን እዚህ ጋር ኮል አይደል? ኮል እዚህ ጋር ደግሞ ኢድ ተጨመረበት። ስለዚህ ፓስት ሆነ። እዚህ ጋር ዲድ ስላለ ፓስት መሆኑን እናውቃለን በዲድ። እዚህ ጋር ደግሞ በምን ነው የምናውቀው ፓስት መሆኑን? የስ አይ ኮል ነበር ማለት ፓስት ባይሆን ኮል ነበር የሚሆን፣ ግን እቺ ኢዲ ከተጨመረበት ፓስት ነው ማለት ነው። ኤዲን ሲወስዱ ቨርቦቹ ኤዲን ይወስዳሉ ማለት ነው ላለፈ ነገር ሲሆኑ እዚህ ጋር። ስለዚህ አይ ኮልድ ስንት ማለት ነው? ደውያለሁ። ዩ አንተ ላንቺ። ስለዚህ የስ አይ ኮልድ ዩ አዎ ደውዬልህ ነበር ብለን መለስን ማለት ነው። እዚህ ጋር አሁንም ዳብሊው ኤች ኤን በአንድ ላይ ዋ ብላችሁ አንቡ። ቲንት ዋት ዲአይን ዲንድ ዲድ ዋይ ኦዩን ዩ ብለን ማንበብ፣ ዲኦን ዱ ብለን ማንበብ። ይቅርታ ዋት ዲድ ዩ ዱ ምን ነው? ምን አደረግ ምን ሰራህ ለማለት ስንፈልግ ምን እንላለን ማለት ነው? ዋት ዱ ዩ ዱ ዋት ዲድ። አያችሁ ዲድ ምንድነው የሚያመለክተው? አሁንም ላለፈ መሆኑ ነው። ስለዚህ ዋት ዲድ ዩ ዱ ምን አደረግ ምን ሰራህ። ዱ ማለት ምንድነው? ማድረግ መስራት ማለት ነው። ስለዚህ ምን አደረግ ምን ሰራህ ሲለን የሆነ ሰው እኛ ምን ብለን መመለስ እንችላለን? እናንተ ኮመንት ሴክሽን ላይ አስቀምጡልኝ ማለት ነው። እዚህ ጋር ምን ይላል? አይ ወንት ቱ ማርኬት ይላል። ይሄ ምንም ማለት ነው? ኮመንት ሴክሽን ላይ አስቀምጡልኝ ማለት ነው። የለኛው መልስ ነው። ዋት ዱ ዩ ዱ ለሚለው ዋት ዲድ ዩ ዱ ለሚለው መልስ ነው ይሄ ማለት ነው። አይ ወንት ቱ ማርኬት የሚለው ለዚህኛው መልስ ነው። ምን ማለት ነው? በአማርኛ ትርጉሙን ጻፉልኝ ማለት ነው ምን ማለት እንደሆነ። አሁን ወደ ቀጣይ እናልፋለን። ያ አሁንም እዚህ ጋር ዲአይን እንደምናንብበው ዲአይን ዲ ብለን ማንበብ፣ ዲንድ ዲድ ዋይ ኦዩን ዩ ብለን ማንበብ፣ ኤስንስ ኤልኤን ሊ ፒ ፕ ብለን ማንበብ፣ ስሊፕ ዲድ ዩ ስሊፕ ምን ማለት ነው? ተኝተሻል ወይም ተኝተሃል ስንል እንላለን ማለት ነው። ዲድ ዩ ስሊፕ። ዲድ ማለት አሁንም የምናገርኳችሁ ፓስት መሆኑን ነው የሚገልጽልን። ዩ አንተ ወይም አንቺ። ስሊፕ ማለት ደግሞ ምንድነው? መተኛት። ስለዚህ ዲድ ዩ ስሊፕ ተኝተሃል ወይም ተኝተሻል እያለን ነው ማለት ነው። ከዛስ መልሳችን ምን ሊሆን ይችላል? ተኝተን ከሆነ የስ አልን። አይ ኤስንስ
ኤልኢን ል ፒምፕ ቲንት ስሊፕት የስ አይ ስሊፕት የስ አይ ስሊፕት አዎ ተኝቻለሁ አዎ ተኝቻለሁ ብለን በቀላሉ መለስን ማለት ነው። አሁን እዚህ ጋር ስሊፕ የሚለው አለ መተኛት። ተኝቻለሁ ስትሉ ደግሞ ማን ትላላችሁ ማለት አይ ስሊፕት ፓስቱ የስሊፕ ፓስት ማን ማለት ነው ስሊፕት እችን ያዟት። ስሊፕት ፓስት የሚሆነው መያዝ አለባችሁ። ስለዚህ ስሊፕ አይደለ እዚህ ጋር ደግሞ ፓስቷ የስሊፕ ፓስት ስሊፕት ነች። ስሊፕት ብላችሁ የምታነቧት እንደዚህ መያዝ አለባችሁ። የስ አይ ስሊፕት አዎ ተኝቻለሁ አዎ ተኝቻለሁ ብላችሁ በቀላሉ መመስረት ወይም መግለጽ ቻላችሁ ማለት ነው። እዚህ ጋርስ አሁንም ደብሊው ኤች ኤን እንደምን ማንበብ አለባችሁ። ደብሊው ኤች ኤን ዌይ ብለን ማንበብ ዌ አርኢን ር ብለን ማንበብ ዌር ዲአይን ዲን ዲድ ዋይ ኦዩን ዩ ብለን ማንበብ ጂኦን ጎ ብለን ማንበብ። ስለዚህ ዌር ዲድ ዩ ጎ ዌር ዲድ ዩ ጎ ዌር ዲድ ዩ ጎ ዌር ዲድ ዩ ጎ ማለት ነው። ዌር ዲድ ዩ ጎ ስንል የት ሄድክ የት ሄደህ ነበር የት ሄደሽ ነው ለማለት ነው። ይህም ላለፈ ለፓስት ነው። ዌር ስንል ምንድነው ብያችኋለሁ። የት ቦታ ስንጠይቅ የት እያልን ነው። ዲድ ደግሞ ምንድነው ኦልሬዲ ድርጊቱ የተፈጸመ ነው ወይም የሆነ ነገር ነው ማለት ነው። ያለፈ ነገር ነው። ዩ ጎ አንተ የሄድከው። ስለዚህ ዌር ዲድ ዩ ጎ የት ሄድክ የት ሄድሽ ማለት ይሆናል ማለት ነው። ከዛ መልሳችን ምን ይሆናል? አይን አይ ዳብሊው ኤን ዌ ኤንን ቲንት ዌንት ኤችኦን ሆ ኤምኤን ም ብለን ማንበብ ሆም አይ ዌንት ሆም ምን ማለት ነው? ቤት ሄጄ ነው አለን ማለት ነው። ቤት ሄጄ ነው ብለን በቀላሉ መለስን። እዚህ ጋር አሁን አይ ወንት ስትሉ ወንት ፍላጎቱ አይደለም። እሺ ወንት የጎ ፓስት ነው። ወንት ከሆነ ኤ ነው እዚህ ጋር የሚገባው። እሺ እቺ ደግሞ ዌንት ላችሁ የምታነቧት። ወንት ከሆነ እቺ ኤ ነው መሆን ያለባት። ኢ ቦታ ላይ ኤ ትሆን ነበር ፍላጎት የሚለው። እዚህ ጋር ደግሞ የጎ ፓስት ጎ ብላችሁ ጎዝ ጎን እሱ ቆርታ ጎን ነው። ጎን ወንት ነው የሚሆነው። ፓርቲሲፕል ወይም ቨርብ ስሪ ይባላል። እሱን ችግር የለውም ባታውቁም። ስለዚህ ጎ ማለት መሄድ ከሆነ የጎ ፓስት ማን ነው ማለት ነው? ዌንት ነው ዌንት። ስለዚህ ሂጃለሁ ስትሉ ጎ መሄድ ከሆነ ሂጃለሁ ስትሉ ምን ትላላችሁ ማለት ነው? አይ ዌንት ትላላችሁ። አይ ዌንት ሂጃለሁ። ጎ መሄድ ነው። ሂጃለሁ ስትሉ ደግሞ አይ ወንት ትላላችሁ ማለት ነው። ወንት ኤች ኦን ሆ ኤም ኢን ም ሆም አይ ወንት ሆም። ወደ ቤት ሆም ማለት ቤት ነው አይደለ? ስለዚህ ወደ ቤት ሂጄ ነው ብላችሁ በቀላሉ መለሳችሁ ማለት ነው። ወደ ቤት ሂጄ ነው። ከዛስ ዋት አለን። ዋት ዲአይን ዲንድ ዲድ ዋይ ኦዩን ዩ ብለን ማንበብ ኤስኢን ሲ ብለን ማንበብ ዩሲ ዋት ዲድ ዩ ሲ ዋት ዲድ ዩ ሲ ዋት ዲድ ዩ ሲ ምን ማለት ነው? ምን አየሽ ለማለት ዋት ዲድ ዩ ሲ። እንግዲህ ዋት ስንል ምን፣ ዲድ ማለት እንደነገርኳችሁ ነው። ዩ ሲ አንተ ወይም አንቺ፣ ሲ ማለት ማየት አይደለ? ስለዚህ ፓስ ስናደርገው ምን አየሽ ይሆናል ማለት ነው። ምን አየህ ወይም ምን አየሽ ስንል ዋት ዲድ ዩ ሲ እንላለን። ከዛ መልሳችን አይን እንደ አይ ማንበብ ነው። ኤስኤን ሳ ዳብሊውን ው ብለን ማንበብ አይሳው ኤን ኤ ብለን ማንበብ ዲኦን ዶ ብለን ማንበብ ጂን ግ ብለን ማንበብ ዶግ አይሳው ኤ ዶግ ምን ማለት ነው? ውሻ አየሁ ብለን በቀላሉ መመለስ ቻለን ማለት ነው። እንግዲህ ሳው ማለት ኦልሬዲ የዚህ ፓስት ነው። አሁንም ሲ ማለት ምንድነች? ማየት አይደለ? ስለዚህ አየሁ ወይም የታየ ነገር ከሆነ ማን መጠቀም ትችላላችሁ ማለት ነው? ሳው ሲ የሚለው ገና ነው። ሲ ማለት ፓስት ማየት ብቻ ነው። እዚህ ጋር ደግሞ ያየኸው፣ አሁን ጥያቄው ዋት ዲድ ዩ ሲ ዲድ ስላለ ያየኸው ብለን የተጠየቀን ወይም ምን አየህ ነው። ከዛ እኛ ያየነውን ፓስት አድርገን ሲን ፓስት አድርገን ሳው እናደርጋታለን። አይ ሳው ኤ ዶግ ምን አየሁ? ውሻ አየሁ ብለን በቀላሉ መለስን ማለት ነው። ያ እዚህ ጋር ደግሞ እናንተ የምትወዱት ጥያቄ አለ። አሁንም ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። በአማርኛ ትርጉሙን ምን ይላል? ዋት ዲድ ዩ ባይ ማለት ምን ማለት ነው? ኮሜንት ሴክሽን ላይ በአማርኛ ትርጉም ጻፉልኝ ማለት ነው። እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክላሳችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እስካሁን ስለተከታተላችሁ በጣም አመሰግናለሁ። የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ